ፍራውል ገለና ባይሳ እባላለሁ። የመጣን ከአዳማ ነው። መስከረም ደርሷል፣ ነፃነታችን ደርሷል። ያጨለማ ክረምት ያለፈው ቀን አስመልክቶን እና የምናቀርበው እና አሽኖዬ ለሴቶች ነፃነት ነው ለኔ ሽኖዬ ካሜላ መስቀሎዬ ሽኖዬ 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 ካሜያ መስቀሎዬ ደንጋሼ በሉሬ ፉሬ ሲንገሉሬ ደንጋሼ ካሜን አልቡጌሴ ፋፋጫሲ ሲርቢ ደንጋሼ ያሌንሳ ቤኑ ሲንቀቄሳ እያልን እንዘፍናለን። ለእኛ ደስታችን ስለሆነ ጉጉት ነው የምንጠብቀው። እኛ ከምንም በላይ የምንጠብቀው ሽኖዬ ነው። አምስቱን ቃሜን በደንብ እንጠብቃለን እኛ አመሰግናለሁ። ስሜ ሴና ተስፋ ይባላል። የዘንድሮ ሽኖዬ እንደምታየው ካለፈው አመት ዛሬ በጣም የተሻለ ነው። በጣም ነው የሚያምር ነው። ለስድስተኛ ጊዜ ነው እያከበርን ያለ ነው። እንደኛ ባህሉን እናስተዋወቃለን። ሲቀጥል ደግሞ ሴቶች የመታጨት እድላቸው እዚህ ፕሮግራም ላይ በጣም የላቀ ነው እና ብዙ ነገሩ የሚጀምረው ያው ከልብስ ነው የሚጀምረው፣ ከፀጉር አሰራር ነው የሚጀምረው እና ይዘፈናል። ሲዘፈን ደግሞ እዛ መልእክቶቹ የአዲስ አመትን መልካም ነገር መሆኑን የተሻለ ነገር እንዲጠብቃቸው ምኞት ነው የምናስተላልፈው። ስሜ አንጋሱ ጉታ እባላለሁ። የመጣሁት ከብሾፍቱ ነኝ። ጎቤ በቃ ለኦሮሞ ትልቅ ነገር ነው። በአመት አንዴ የሚከበር ነውና ሽኖዬ ወይም ጎቤ የሚባለው አዲስ አበባ ላይ ለማሳየት 6 አመት ሞልቷል። አሁን በቃ በጣም ስሜቴ መግለጽ ራሱ ከባድ ሁኔታ ላይ ነው የደረስኩኝ። Move it!